ይሄ ዋሂድ ፖድካስት ነው። የዛሬ እንግዲህ ፈላው ወርከር አድርጌ መጥቻለሁ። ከሸርጃ ቢያንስ ስንት ይሆናል? 20 ብለው 30 40 50 ኪሎ ሜትር ቢሆን ተጉዤ ከሸርጃ አራይን ደርሻለሁ። የኔ አባት እንኳን ደህና መጣ። አሰላሙ አለይኩም። ወአለይኩም ሰላም። አለሁልሽ። እንዴት ነሽ? ኪስ ነው ለማየት እንዲመቸኝ እንዲ ላስተካክል ራሱ። የኔ አባት ችግር የለም አለን። ያ ከእንትን በፊት እያወራን ነበር። ሚዲያ ላይ ኢንቦክስ ላይ አውርተናል። በዋትስአፕ አውርተናል። አሁንም ልክ ይሄን ከመጀመራችን በፊትም ውስጥ ላይ ምናምን እያወራን ነበርና ፈላው በጣም የሚገርም ልጅ ነው። አሁን ራሱ ቁርስ በልቼ አይና ወጣህ እንዳትሉ እንጂ ቁርስ በልቼ ጠጥቼ ቁጭ ብያለሁ። አባቴና እንግዳ ተቀባይነት ሳላደንቀው አመሰግናለሁ። ከስም ብንጀምር መጀመሪያ ፈላው ወርከር የሚዲያ ስም ስለሆነ ትክክለኛ ስምሽ? እኔ ትክክለኛ ስሜ ሮቤል አየለ እባላለሁ። ፈላው ወርከርን የሚለውን እንዳወጣ ያደረገኝ ነገር አንደኛ ኢትዮጵያ ላይ ነበርኩ መጀመሪያ ማለት ነው። ሚዲያ አልተሳተፍኩም ምናምን ነገር እና ስራም እዚህ ዱባይ ላይ ሰራተኛ ስለሆንኩ በስሜና በስራው ልኩ ልምጣ ብዬ ስሜን ፈላው ወርከር በማለት ሰይም ያለው እና ፈላው ወርከርም እንዳልኩት በፈላው ወርከር አኳኗን አሁን እየሆንኩ ነው ያለሁት ሚዲያ ላይ ማለት እያሳየው ነው ያለሁት የኔ ነገር ደግሞ ስራዬንም በቃ በስሜ እንትን እየሄድኩ ነው ያለሁት አሁን ማለት ነው። እድሜና ስራ ማለት ለሰው ፌሴን አይቶ ስሜን ሲያየው እንትን ዲፋይን ሳላደርግለት ይገባል። ፈላው ይላል። ወንድ ልጅ ምንድነው የሚባለው? የሴት ልጅ እድሜ የወንድ ልጅ ገንዘብ አይጠየቅም ይባላል። ይጠየቅ ችግር የለው። ስንት ነው ፈላው ወርከር? እኔ እድሜ 18 አመት ታዳጊ ነኝ። ምንድነው እሺ? እኔ አባ 18 አመቴ ነው። ያው ግድ ሆኖብኝ ስደት ወጥቻለሁ በ18 አመቴ እና ያው እንዲሁ ያገኘኝ ነው። የታባቱ ደስ ይላል። ወደ ዱባይና በደንብ ወደ ዱባይ ምናምን እንመጣለን። ከዛ በፊት ግን ስለ ኢትዮጵያ ትንሽ ብናወራ ደስ ይለኛል። ስለ ልጅነት፣ ስለ ሃይ ስኩል ላይፍ፣ ስለ የተለያየ ነገር። እኔ ተወልጄ ያደግኩት ከተማ ወላይታ ሶዶ ነው። የወላይታ ልጅ ነኝ። በወላይተኛ ሰላም ብላችሁ ነው እንዴ? ግዴታ ነው እንጂ ወጋ ወላይታቶ ከውጦረናቶ ሰላም ብለናል። ሰላም ብያለሁ እና የወላይታ ልጅ ነኝ እና ወላይታ ተወልጄ ወላይታ ነው ያደግኩት እና የስኩል ላይፍ እስከ 10ኛ ክፍል ተምሬያለሁ። ኦኬ ከ10 በኋላ መማር አልቻልኩም እና እስከ 10ኛ ክፍል ተምሬያለሁ። ዶን ቦስኮ የሚባል ወላይታ ሶዶ ላይ ዶን ቦስኮ የሚባል አንደኛ ደረጃ ትምህርት ቤት እዛ ነበረ እስከ 8ኛ ክፍል የተማርኩት እና 9ና 10ን ሃይ ስኩል ላይ ነው የተማርኩት። የልጅነት ጊዜ ያው ይሄን ተብሎ የሚነገር ነገር ባይኖረኝም ትንሽ ጊዜያትን አሳልፌያለሁ በልጅነት ጊዜ ማለት ነው። ቢዝነስማን ነበርኩ በልጅነቴም ደግሞ የራሴን የሚባል ነገር መያዝ እፈልጋለሁ ልጅም ሆኜ ማለት ነው እና የስራ ሰው መሆን እፈልግ ነበር ምናምን ነገር ሰላም እና አሁን በቃ ልጅነቴን በዛ አሳልፌያለሁ። ይሄም ተብሎ የሚነገር ነገር የለኝም ግን ያው የልጅነት ጊዜን ትንሽ ከፋሚሊ ጋር ምናምን የቤት ልጅ ሆኜ ምናምን አሳልፌያለሁ። ወላይታ ላይ ሃይ ስኩል ላይፍ ማለት አንደኛ ደረጃ ትምህርት ቤት ዶን ቦስኮ ላይ ነበረ ብዙውን ያሳለፍኩት ማለት ሃይ ስኩል ላይ ያሳለፍኩት 2 አመት ነው። ኦኬ 8 እና 9 ነው 9 እና 10 ነው የተማርኩት። 9 እና 10ን ስማር ያን ያክል የላይፍ ጊዜ አይኖር በ2 አመት ማለት ነው። ግን ትምህርት ላይ አጋጣሚ ነገር ቢኖር በትምህርት ብዙም አይደለም ትምህርት ላይ ላይክ 8ኛ ክፍል ላይ ሚኒስትሪ 2 ጊዜ ሚስ ሆኖብኛል ወድቄ ነበር። ኦኬ ይሄን ስደትን ራሱ እንድመርጥ ያደረገኝ ነገር ግንባር ቀደም እሱ ነው እና በጣም ነው እኔን ጄጅ ያደረገኝ በትምህርት በኩል ያ ነገር ማለት ነው እና 8ን በጣም ተፈትኜ ፈተነኝ ትምህርቱ ማለት ነው። እኔም ፎከስ ማድረገው ቢዝነስ ጋር ነበር። ቢዝነስ እና ትምህርት ደግሞ አንድ ላይ መጣም ጎን ማስኬድ ይከብዳል። ያን ደግሞ እኔ እንደምንም ብዬ ላጠጋጋው ሞክሬ ነበር፣ አልተሳካም። 8 ላይ 2 ጊዜ እንትን አድርጌያለሁ፣ ወድቄያለሁ እና
ከዛም አልፎ ደግሞ አልፍ ያለው በስተመጨረሻው በሶስተኛ ጊዜ ሃትሪክ ሳላደርግ አልፍ ያለው የማን ነበር የሚባለው? ይሄ ጉንዳኑ ታሪክ ትዝ ይላል። 7 ወርቆ በቃ መሞከር ነው፣ ተስፋ ለመቁረጥ መቁረጥ ምንም ነገር ተስፋ ከመቁረጥ ደጋግመህ ብትሞክረው እንደምታሳካው እርግጥ ነው። ስለዚህ ሞከርኩት። በሶስተኛ ጊዜ ማሳካው ሃይ ስኩሉን ላይፍ ስመኝ ነበር። ላይክ አንተ ፈረስት እንትን ላይ ሆነ ሃይ ስኩልን የምትመኘው ነገር አለ። ኩዮችን ያየ አይ ደግሞ እኔ 8 ላይ ስወርቅ እኔን ትተው የሄዱ ሰዎች ገብተዋል። እነሱን በቃ እያየው ምናምን አሰኝቶኝ ነበር። እናም አድርጌዋለሁ በስተመጨረሻው ሶስተኛ ማለት ነው። ይሄ አበደ። ቀጥታ ነው። አሁን ቅድም ከካሜራ ውጪ እንትን እያልን ነበር እያወራን ነበር እና ስለ ዲኤስቲቪ ቤቱ ነገረኝ ነበር። ዲኤስቲቪ ቤቱ ልክ ሃይ ስኩል እያለን የከፈትከው ከሃይ ስኩል በኋላ ወይስ ከዛ በፊት ራሱ ስራ ሰርተሃል? ቢዝነስ ሰርቻለሁ ማለት ይሄን ያክልም ባይሆን በፈላነቴ ነው ቢዝነስ እንትን መንቀሳቀስ የጀመርኩት። ፋዘር ሹፌር ነው፣ የኔ ፋዘር ማለት ነው ሹፌር ነው። ከሱ ጋር መረዳትነት ወጣ ነበር አንዳንድ ጊዜ የሱ ረዳቱ ደግሞ ምናምን እንትን ሲል ወጣ ነበር ስራ። በቃ የስራ ፍላጎቴ ሃይ ነበር እና ከሱ ጋር እየወጣው ምናምን እሱም ደግሞ ስራ ይለኛል፣ ግን ትምህርትን አትቶ ይለኛል ፋዘር። ገብቶሃል? ሁለቱን 50-50 አድርገው ይለኛል ፋዘር። እናም ሞከርኩኝ ስራ ትንሽ ነገር ትናንሽ ቢዝነሶች አሉ ሰፈር ውስጥ። አሁን እጣ ማዞር ምናምን፣ ልብስ ገዝተህ ጫማ ገዝተህ እጣ እያዞርክ የሆነ ነገር በቃ ትንሽ አተርፈ የምታገኘው ነገር ለመዋል ነገን ለማደር ምናምን ቸግሮኝ ሳይሆን ተፍ ለማለት እሱ ሰራለሁ። እየወጣው ምናምን ከልጆች ጋር ሰራለሁ። ከዛ በኋላ እሱ ፈርስት ላይ ሆኜ ነው ማለት ሃይ ስኩል ሳልገባ። ሃይ ስኩል ከገባው በኋላ ደግሞ ዲኤስቲቪ ቤት ሰው ዘበን ነበረ። እኔን እስቲ ቀረብ ብለና ስራ ምናምን ብሎኝ ነበር። ሰራው። እሱ ጋር ብዙ ልምድ አዳበርኩኝ። ትርፉን፣ ገቢውን፣ ወጪውን አየው። ዲኤስቲቪ ቤት የዘመድ ከፍቶ እኔን አሰረኝ እዛ ላይ። ኦኬ። አንተ ነው እኔ ነኝ የምቆጣጠረው። ጌም ዞን ነው። ፑል፣ ጆትኒ፣ ፒኤስ ደግሞ ዲኤስቲቪ አለ እንደ ጌም ዞን ነው እና እሱን እኔ ነኝ እንትን ማድረገው። እሱ በቦታው ስለማይቀመጥ አዲስ አበባ ነው መኪና የሚሰራው እና እሱ ስለማይቀመጥ እኔ ነኝ ያን ነገር ማራርጠው ማለት ነው። እና በዛ ቆይቻለሁ። በቢዝነስ በኩል ብዙም አይደለም። ያ ነገር ላይ ያለው ነው ይሄ የውጭ ሀገር ጉዳይ የዱባይ የመጣው ልክ እዛው ጌም ዞን እየሰራው ፋዘር እኔን አየኝ። እሺ ማለት ለኔ ድሮ ባጃጅ ገዛለሁ ሞተር ገዛለሁ ብሎ ያስባል። ግን እኔ ቢዝነስማን ነኝ ደግሞ አተርፊ ነኝ ወይ አክሳሪ ነኝ ሚለውን ይገመገመኛል እኔ እና በሰው ቤት በሰው ስራ ላይ እንደዚህ እየሰራ የራሱን ነገር ቢያገኝ እንዴት ነው ይሄ ልጅ ማያተርፈው ብሎ አሰበ ፋዘር። እናም የዱባይን ነገር አመቻቸልኝ ነው። መጀመሪያ ካንተ ነው ሀሳቡ የመጣው ከቤት ያ የዱባይ ሀሳቡ በዘመድ ነው የመጣው። በጣም ወደው ጓደኛዬ ነበረ አዲስ አበባ ዘመድ ነው በነገራችን ላይ የአክስቴ ልጅ ነውና አዲስ አበባ ላይ ነበረ። እረፍት ምናምን ብሬክ መጣለው አዲስ አበባ አልፎ አዲስ አበባ እመጣ ነበር። ደግሞ ከሱ ጋር በቃ እንትን ሪሌሽን ያርኩ ምናምን። እሱም ደግሞ ዱባይን ወሰነ ማለት እናቱ እዚህ ዱባይ ላይ ነበረች በሰዓቱ አመቻችታ ምናምን አወጣችው። ማዘሩ እዚህ ትኖር ነበር። እሱን አመቻችታ አወጣችው። እሷ ኢትዮጵያ ገባች፣ እሱ እዚህ ገባ። ተቀያየሩ ቦታ። ይሄ አክስትህና የአክስት ልጅ ማለት ነው። ኦኬ። እና እነሱ ሲቀያየሩ በቃ እኔም ደግሞ ለምን እሱ የኔ ባች አይደል እንዴ እሱ ሰርተው ለምን እኔ አልሰራም ነው አስብኩ። እና በእንደዛ አይነት ነገር ሞቲቬት ሆንኩኝ። ከዛ በፊት ግን ምንድነው የሚባል ኢትዮጵያ ውስጥ እንት ምናምን ምንድነው የሚባል አሁን ብዙ ጊዜ አሁን እኔ ለምሳሌ አሁን በራሴ ሳወራኝ ያው ከሀገር ሲወጣ ሀገር ውስጥ በቃ ስራ የለም ምሰራው አጣው በቃ የሆነ ሰው ከሀገር ሲወጣ አማራጭ አጥቶ ነው። እና አንተ እዛ ተፍተፍ ለማለት ሞክረሃል ወይ? እኔ ብዙ ባይሆንም ሞክሬያለሁ። ደግሞ ብዙ ሞክሮ ማይሳካለ ሰው አለ አይደል አንተ ስታይ ኢትዮጵያ ላይ እና ያን ሰው ታየዋለህ አንተ ብዙ ታግሎ ያሰበበት ማይደርስ ሰው አለ። እና በዛ አሰብኩኝና ለራሴ ትንሽ ተንቀሳቀስኩ። ያን ያክል አልተንቀሳቀስኩም በቢዝነስ ማለት ነው። ግን ትንሽ ተንቀሳቅሼ አየሁት። በቃ ትንሽ ትርፉን
ኪሳራውን ገቢውን አየሁት። ያን ነገር አመዛዝኜ ደግሞ እኔ ብውጣ አልሰራም እንዴት ነው ማልሰራው? እሱ ወጥቶ የለ እንደ ብዬ አንተ ደግሞ ከጓደኛ ጋር ሲሆን ሁሉ ጊዜ ፑሽ ያደርጋል። እሱም ና ይላል እዚህ ሆኖ ምናምን ነገር በዛም በቃ እኔ እሱ ኤክሳይት አደረገኝ። ስልክ ላይ የምታየው ደግሞ ህንጻው ምናምን ህንጻውን ያን አየውና ዱባይን እንደውም እኔ መሄድ አለብኝ ብዬ ቆረጥኩኝ በራሴ ማለት ነው። አፍሽ አሁን ቀጥታ ዱባይ ገብተናል ማለት ነው። ዱባይ ላይ ነን አሁን። አፍሽ ዱባይ ላይ አሌን ላይ ነን ያለው ላይ ከሸርጃ ነው የመጣው ሰዎች የታፓ መስዋዕትነት ከፍሏል መንገራችን ላይ ስንት ሰዓት ላንተ ነግራለሁ ለነሱ ልንገራቸው። አረ ንገራቸው እንዴ 12 ሰዓት የተነሳው ከቤት 5 ሰዓት ነው የደረስኩት እዚህ። ቢያንስ ስንት ሰዓት ማለት ነው? 1 2 3 4 5 ሰዓት መንገድ ማለት ነው። 5 ሰዓት መንገድ እና ሌሊት ነበር የተነሳው። ለፈላ ወርከር 5 ሰዓት አይደል 5 ቀን ይገባዋል ተላ የኔ አባት ፈጣሪ ያክብረኝ። አሜን። እና እሱን ስታስወጣው ለኔም ቃል ገብታልኝ ነበር። ካስወጣችሁ በኋላ አንተም እንዴ ትንሽ እድሜ ሲጨምር ምናምን ብላይ ነበር። ገብቷል? ከዛሬ ከ2 አመት በፊት ብላይ ነበር። በሰዓቱ እድሜ 18 አልሞላ። አሁን ነው 18 ይሆን? አሁን ነው የሆነኝ። አሁን በአሁን ሰዓት 18 አመት ላይ ነው 19 አሁን ሊሆን ነው። ኦኬ። እና ይሄ ነገር ሲፈጠር ኢትዮጵያ ስንት 16 ሜቢ ለ17 እየተጠጋ ነበር። እና እሷ እኔም ፑሽ አደረገችኝ ደግሞ በጣም እኔም ፑሽ ያደረገኝ ደግሞ እኔ ከኔ ጋር ሁሉ ጊዜ የሚሆን ጀለሴ ከሀገር ወጥቶ ተፍ ሲል እኔስ ምን እየሰራው ነው? እሱም ትምህርቱን ትለው አይደለ እንደ ሄደው እሱስ እንኳን 12 ተፈትኖ ውጤት እንቢ ብሎ ነው እንትን ያለው። እኔ ግን ኖርማል እንትን ላይ ነበርኩ፣ ገና ስኩል ላይፍ ላይ ነበርኩ። እና ችግር የለውም ይሄ አያሰናክለኝም ብዬ ከራሴ ጋርም አወራው። እሷም ደግሞ ለፋሚሊዎቼ ነገረች። በነገራችን ላይ በዚህ አጋጣሚ ማውራት የምፈልገው ነገር ቢኖር ይሄ የዱባይ ነገር ሲመቻችልኝ ከዛም በስተጎን የሆነ ነገር ተመቻችቶልኝ ነበር፣ አልተሳካም እንጂ ስራ ምናምን የሆነ የውጭ ሀገር እንትን ተመቻችቶልኝ ነበር፣ ሌላ ዩሮፕ ምናምን። ኦኬ። ወላይታ ውስጥ ካወቃችሁ አላቅም፣ ክርስቲያን ሆስፒታል የሚባል ሐኪም ቤት አለ። ኦኬ። እና እዛ የሚኖር አንድ ፈረንጅ ነበር፣ በሰው ነው የተዋወቅኩት። ብዙ በሰው በኩል አውርተን ከአስተርጓሚ ጋር ምናምን አውርተን በጣም ብዙ ደረጃ ደርሰን ምናምን እያለ ነው ያ ነገር ያልተሳካው። በስራ ነው በማደጎ ነው እኔን በቃ እንደ ልጅ አድርጎ ወስዶ እዛ ሊያሰራኝ ምናምን አስተምሮኝ ብዙ ነገር አውርቶኝ ነበር። ነገር ግን ያ ነገር ሚስዮን ነው ደግሞ እኔ ውጭ ሀገር ላይ አንዲ ማይንድ ውጭ ሀገር ብሏል። በቃ በዛም ደግሞ ፎከስ ማድረግ ፈለኩኝ። እንዲያውም እኔ በዚህ ቅስሜ ተሰብሮ አገር ላይ ከምቀር ዱባይም ቢሆን ሄጄ ሰርቼ ማየት አለብኝ ብዬ አሰብኩኝ። ደግሞ የአንድ ነገር አቅደ ሳይሳካልህ ሲቀር ቁጭ ከማለት ይልቅ በዛም ራሱ ቢሆን ሌላ ነገር መሞከር ነው፣ ኦፕሽን ሌላ አማራጭ መፈለግ ነው። እኔም ደግሞ አማራጭ ፈለኩኝ። ያ ነገር ሳይሳካልኝ ሲቀር ማዘር እኔ በቃ በሳይኮ ምናምን ይጎዳል ብላ አሰበችልኝና ይሄን ነገር ከአክስቴ ጋር ከእቷ ጋር ማውራት ጀመረች። ማዘር ማለት ነው የዱባዩ እንዲሁ ብታወጪ ሳንቺ ሰው ታውቂ የለ እንዴ ብላ አውራቻት እሷ ማለት ነው። እና ያ ነገር አውሩ፣ በቤተሰብም ፑሽ ተደረግኩኝ። እኔም እዚህ ሳይሳካልኝ ሲቀር ያው እኔ የበኩር ልጅ ነኝ ቤት ውስጥ የመጀመሪያ ልጅ ቤት 5 ነን። 2 ሜንታ አሉ ካንተ ጋራ ኖ ከኔ በታች 2 ሜንታና 2 ሲንግሎች አሉ። ኦኬ። እና ደስ ይላል። እና እንደዛ ነው። እኔ የበኩል ስለሆንኩ የኔ ሐሳብ እንዳይሰናከል በሚለው ትልቅ እንትን ነው ለኔ የሚሰጡኝ ማለት ነው። ያን ደግሞ በቃ እኔም ነገርኳቸው ማለት እኔ እንደዚህ ይሄን ያክል አሁን ያየለ ልጅ እንዲህ ካገል ሊወጣ ነው ተብሎ ከሚቀር ምናምን የሆነ አለ አይደል ሰው ሆነ ስታስብ ምናምን በጣም ሳይኮ ይነካል እና እንዳይቀር በሚለው እነሱም በቃ በምንም እንትን ማውጣት ፈለጉኝ እኔን። እና እኔም ደግሞ በቃ ይሄን ነገር አውሩበት አስተካክሉልኝ ምናምን አልኩኝ። ማዘር ደግሞ አወራቻት፣ አክስቴን ማለት ነው። አክስቴን አወራቻት። አክስቴም ደግሞ እምቢም አላለች። ሂደቱ አሁን ምንድነው የሚባለው? ልክ ያኛው እንዳልከው ሁሉ ነገር ለበጎ ነው ሲጀምር፣ ፈጣሪ ያለው የተጻፈ ነው የሚኖረው። እና ምንድነው የሚባለው ያ ልክ እንደ ቆመ ነው ቀጥታ ወደዚህ የገባው። ጊዜ አልወሰድኩም። ለምን ሰውን ፑሽ እያደረገኝ ነው። የራስ አንተ መውጣት አለብኝ እያልክ ነው። በዚህ ቤተሰብ ፑሽ እያደረገ ነው። በቃ ሰው ወሬ አለ ምናምን። እኔ ደግሞ
ነግሬ ነበር ለሰው እንዲህ ልወጣ ነው እንዲህ እየተመቻቸልኝ ነው ምናምን ብዬ ቀድሜ ነግሬ ያ ነገር ሲበላሽ ደግሞ ያ ሰው ዝም አይልም። እንዴት ሆነልኝ በጣም ሰው ፑሽ አደረገኝ። ሰው ወሪ ደግሞ እና እንዲያውም የውጭ ሀገሩ ባይሳካ እንኳን አዲስ አበባ ሆኜ ስራ እየሰሩ ከወላይታ መውጣት ፈልጋለሁ ምናምን በጣም ማዘርን እንትን አልኩኝ። ከዛ እንዲያውም እስቲ እናመቻቻለን ብላ አክስቴን ማውራት ጀመረች። ማዘር አወራቻት። እሷም ደግሞ ውድቅ አላደረገችውም። እኔ ማቆስ አለ ሀሳቡን ተቀበለች። በቃ እነሱ ተናበቡ ምናምን። ከዛ ፕሮሰስ ጀመርኩኝ። ፓስፖርት ወጥቶ ፕሮሰስ ለመጀመር ወደዚህ ለመምጣት ማለት ይላካል። ፓስፖርትን ጉርድ ፎቶ ጉርድ ፎቶ ይላካል እና ላኪ ብዬ አክስቴን ነገርኩት። ለደላሎ ፕሮሰሱ ይጀምር ብሩ የሚከፈል። ኦኬ ስንት ነው ብሩ? ብሩ ያው በሰዓቱ 290 ሺህ ብር ነው። እኔ ስመጣ ኦኬ 290 ሺህ ብር ሰው ቀብድ ይከፍል የለ። እኔ ደግሞ አምኜ 100% ሆኜ ሙሉ ከፈሉ ሂሳቡን ማለት ሙሉ ከፈሉ ፋሚሊዎቼ ማለት ነው። ኦኬ እና ፕሮሰሱ ተጀመረ። እንዳልከው ምንድነው የሚባለው ሰራ ብለኝ ስለነበር ከሰራው ከቆጠብከው ካጠራቀምከው ነው ወይስ ፋሚሊ ነው ከቨር ያደረገው? የሰራውትም ነበረ በትንሽ እሱም አዳፕት አድርጓል በትንሽ ያው በአቅሜ ልኩ ማለት ነው። ግን ሙሉ ቦታውን የወሰዱት ፋሚሊ ናቸው። ግን ያው እዚህ ጋር ቅድም ያልነገርኩ ነገር ፓስፖርቱን ሶስት ቀኑ ሙሉ አልቆ አይደለም ሰውየው ስለለመንኩ ነው። 2 ሳምንት ሲቀር ነው የሰጠኝ። አስቀድሞ ሰውየው ደጋግሜ ስለጠየቅኩት እየሄድኩ ምናምን ስላስጨነቅኩት ፓስፖርቱ አንተ እዛ ጋር ይሁንና ጠብቅ ብሎኛል። እና 2 ሳምንት ይቀረው ነበር እድሜ 18 ለመሙላት ማለት ነው። እና በቃ እኔ ደግሞ ቸኩዬ ነበር። መውጣት አለብኝ ነው የታባቱ መውጣት ፈለኩኝ። ከዛ ቀጥታ በቃ 2 ሳምንት እየቀረ እድሜ ስንክልን አይፈጥርም ብዬ ጀመርኩ። እንዲያውም ላኪ ምናምን አልኳት አክስቴ። እሷም ደግሞ ስለዚህ ስለ ፓስፖርት ምንድነው የሚያስፈልገው? ፎቶ አለ። ፎቶ ጉርድ ፎቶ ያስፈልጋል። ጉርድ ፎቶ ማለት የእንትኑ ሳይሆን ከአንገት በላይ ኦኬ። በስልክ ጉርድ ፎቶዋንና ፓስፖርቷን ብቻ ነው የምትልከው። በቃ ሌላ ብር ትከፍላለህ። ከዛ ቪዛውን ትኬቱን የሚያስጀምርልህ እዚህ የሚያወጣ ሰው። እሺ። እና አንተ የምታወራው ከአክስት ጋር ነው? አክስት ከሱ ጋር ነው። ኦኬ ያ እንደዛ ነው። እና እንደዛ አረኩኝ። ከዛ በኋላ 2 ሳምንት ሲቀር ተላከ። ኦኬ አንተ ፓስፖርትን ቀድመ ስላገኘ ጀመርከው? ቀድሜ ስላገኘ እጄ ላይ ገባ። እኔ የምፈልገው እጄ ላይ እንዲገባ ነው። ከዛ በኋላ ቀጥታ ላኩኝ። ከዛ ወሰደ ምናምን። እሱም ደግሞ እድሜውን አላየም። ፓስፖርቱ ላይ ያለውን እድሜ 18 ብሎ ስለተጻፈ 18 ነው በቃ። ወራቶችን ምናምን አያዩ። ቀጥታ አስገባ ቪዛ ሊያስመጣ ወደ ኢሚግሬሽን እዚህ ኢሚግሬሽን ማለት ነው። ከዛ ቪዛ ለማስመጣት ሲያስገባ ይሄ ልጅ እኮ 18 ዓመት አልሞላውም እንዴት ቪዛ ይወጣለታል ተባለ። ኦኬ ከዛ ይሄ እድሜ እንዲህ ያሉ ነው። ስለዚህ ይሄ ልጅ መጠበቅ አለበት። እንዲያውም 2 ሳምንት አለው። ከ2 ሳምንት 1 ወር ከ2 ሳምንት መጠበቅ አለበት። 18 ዓመት ሞልቶትም ትንሽ መግፋት አለበት። ኦኬ ኤርፖርት ላይ ሊመልሱት ይችላሉ አለኝ። ለሷ ለአክስቴ ሲናገር አክስቴ ለኔ ነገረችኝ ማለት ነው። ከዛ እሺ እጠብቃለሁ ብዬ አዲስ አበባ ላይ ያው ዘመር ነበረኝ እግዚአብሔር ይመስገን። እኔ በጣም በቃ አጠገባቸው ከልጆቻቸው ሳይለዩኝ ምናምን አቆይቶኛል። በዚህ አጋጣሚ ላመሰግን እፈልጋለሁ። በስም እየጠራ ማመስገን ትችላለህ። ታሚ በላቸው በጣም አመሰግናለሁ። ያው ከልጃቸው ሳያስተናንሱኝ በምንም ነገር በቃ እንትን እያረጉኝ እያበረታቱኝ ፕሮሰስ ራሱ ስለተበላሸ እያበረታቱኝ ምናምን በጣም አመሰግናለሁ። ደግሞ ፈጣሪ ብድር ምላሽ አድርገኝ አሜን ነው የሚባለው። እና እንደዛ አድርጌ እነሱ ጋር ቆየው። ስራ ነበር፣ ሻወር ቤት ነበር። ሻወር ቤት አከራያለሁ ምናምን። ኦኬ ይሄ 15 ብር ሙቅ ቀዝቃዛ 15 ሙቅ ቀዝቃዛ። ኦኬ ሙቅ ቀዝቃዛ ስራ የለው ማለት ነው። ሙቅ ቀዝቃዛ ምናምን ትፈልጋለህ እንዴ? እሺ መጀመሪያ ሳሙና ልስጥ ባይቴክስ ምናምን ትፈልጋለህ? ላይፍ ቦይ ምናምን። ላይፍ ቦይ የት አባቱ? ሳሙና ስንት ነበር? ቆይ ሳሙና 20 ብር ነበር ላይፍ ቦይ። ኦኬ አሉ በመጠን አሉ። ትልቅም አለ፣ መካከለኛ ትንሽም አለች። ዲና የምትባል ትንሽም አለች። ሰው የሚወደው ዲና የሚባለው ዲና በ10 ብርም ስለሆነ በብዛት ይወስዱ እና እሱን እያከራየው ምናምን። አዲስ አበባ ሰው ደግሞ ታውቀው የለ አንተ አዲስ አበባ ምርጥ ናቸው። አንተ ከተግባባ በቃ እነሱም ጋር
ጊዜው አልራቀብኝም። አንድ ወር ከ2 ሳምንቱ ከነሱ ጋር ፍቅር ሆኜ እየኖርኩ ጀመረ ደረሰ። ድጋሚ ጊዜው ሞላ 18 ምናምን ወራት። እሱ አንድ ወር ከ2 ሳምንት ጠብቅ ብሎኝ የለ እሷን በቃ ሞላ እየሰራው ደረሰ ጊዜው። እሺ ጊዜው ሲደርስ ድጋሚ እስቲ አሁን እኮ ጊዜው ደርሷል ለምን አያሰራልኝም ብዬ ጠየቅኩኝ። ስጠይቅ እሺ ጀምርላለሁ አሁን የሚጀምርበት ሰዓት ነው። ከዛም ያው እንግዲህ ፕሮሰሱ 3 ወር ሆኗል። አሁን 3 ወር ተጠግቷል ከነ 2 ወሩ ከነ 1 ወር እሱ ካለው ጭምር። ከዛ አሁንም ፕሮሰስ ጀምሮ ሚስ ሆኗል ጠብቅ ምናምን ፍላይት የለም ምናምን እየተባለ መሀል ላይ በጣም ተንገላቱ። ከዛ መጨረሻ ላይ በቃ ደላላይ ከኔ ጋር አለመግባባት ምናምን ተፈጠረ። ፕሮሰሴ ለምን ቆየ? ብር ከፍዬ ምን አጉድዬ ነው መውጣት ትፈልጋለህ? የሚከፈለውን ከፍለሃል። እድሜ ሞልቷል። ምንድነው ሁሉ ነገር አድርጌያለሁ። ከኔ የሚጠበቀው ነገር ሁሉንም ነገር አድርጌያለሁ። እና ምንድነው አሁን እዚህ ጋር የሚያሰናክለን ነገር ፕሮሰሱ እንዳይካሄድ አልኩ። ከዛ አይ እዚህ ፍላይት የለም ምናምን ሰበቦች አሉ። እሱን ሲያቀርብልኝ ኦኬ ብዬ እኔም ቆም ብዬ ማሰብ ጀመርኩ። ስለ ዱባይ መከታተል ጀመርኩ። እንዲሁም ይሄ ፕሮሰስ አንድ አመት ፍላይት አልነበረም ነው ወይስ ፍላይት ሚስ እያደረጉ ነበር? አንድ የሆነ ሰው በብዛት ይወጣ ነበር ከኢትዮጵያ። ኦኬ በጣም ነው ለጉር ነው ሰው የሚወጣው ከኢትዮጵያ ማለት ነው። ኦኬ ከዛ ሰው ሲወጣ ይፋለቻው። ኦኬ ይሁን ችግር የለው። እሺ አንቺ ነው ተመልካች ማየት የሚፈልገው? አው እኮ አረ ኖርማል ነው። ሜልዬ አለችልኝ ታብታብ ያረጋል እና እንደዛ አረኩኝ። በቃ በጣም እየወጡ ነበር ሰው ከኢትዮጵያ ዱባይ። አሁን ያ እንደዛ ያወጣ ሰው እዚህ የት እንደገባ አላውቅም። አንድ ኢትዮጵያ መንገድ ያገኝቻ አላውቅም እግዚአብሔርን። እና ወጥቶ የት እንደገባ አላውቅም። በሊቢያ አድርጎ ነው እንደሄዱት እየተመለሱ ነው። እኔ እንጃ። ይሄ ሙቀቱ እንደዚህ ከቀጠለማ መመለሱ ግድ ነው። እና እንደዛ ሆነ። ከዛ በኋላ እኔም በቃ በዛን ደላውን አንተ አክስቴን ነው ፑሽ ማድረገው አፍጥኝ ምናምን ያርጉ። እሷን ነው እኔ ፑሽ ማድረገው። እሷ ደግሞ ለሱ ነው እንተመጥተው ታውቃለህ። ከዛ በኋላ በቃ ሰው አንዴ ይሳካል፣ ለአንድ ሰው ይወጣል። ከዛ ደግሞ ለአንድ ሰው ደግሞ ቲኬት ምናምን ቪዛ ያሉ ብዙ ደላሎች ሚስ ማድረግ ጀመሩ፣ የብዙ ልጆችን ፕሮሰስ። ከዛ የኔም በዛ መካከል ቀረ። ከዛ ኤርፖርት ላይም ሰው እየተመለሰ ነው ምናምን ተባለ። ገብቷል። ከዛ እኔም እስቲ የሁሉም ሰው እንትን ካካተተ የኔንም ከሆነ ችግር የለው፣ ከህዝብ ጋር ከሆነ ችግር የለው። የራሴ አንድ ከሆነ ግን ችግር አለ። የሁሉም ስለሆነ መጠበቅ አለብኝ ብዬ አሰብኩኝ እና ጠበቅኩኝ። አሁንም ጠበቅኩኝ 1 ወር ሙሉ። ከዛ ስለዚህ 2 ወር ከምናምን 3 ወር ኦልሞስት ሆነ። 3 ወር ሆኗል። አሁን 3 ወር ሆኖ ከ3 ወር ከ2 ሳምንት ሆኖ አሁንም ጊዜ ልጠብቅ እኮ ነው። ኦኬ የፓስፖርቱ 2 ወር እንደነበረው ነው። ከዛ 1 ወር ጠብቅ ብሎኛል። 1 ወር ከ2 ሳምንት ያንንም ደግሞ ጠብቅ ያለ 1 ወር አለ። አሁን 1 ወሩን በ1 ወር ውስጥ ትወጣለህ ነው ያለኝ። እና በ1 ወር ውስጥ ትወጣለህ ብሎኝ በቃ በ1 ወር ውስጥ ጠበቅኩኝ ምናምን። እዛም እንተናን ቢዝነሷን ተፍተፍ እያልኩኝ ምናምን ጠበቅኩኝ። ከዛ በኋላ በቃ አዲስ አበባ የት አካባቢ ነበረ? አዲስ አበባ ጎሮ መድኃኒዓለም ነበር። የጎሮ ልጆች ይላል ወሳብ ፈላው የምታውቁት እኔን የምታውቁኝ ሻወር ምናምን የታጠባችሁ ሰላም ሳሙና ነገ አመጣለሁ ብላችሁ ይወሰዳችሁ አሁን እያያችሁ ከሆነ እና በቃ መዝገብ ላይ ተይዞላችሁ ተይዟል። እኔ አረሳም በነገራችን እዚህ ጋር መዝገባለሁ እንዴ እና በቃ እንደዛ ነበረ። ከዛ ከነሱ ጋር ፋኒው እየተግባባው ሪሌሽን እያደረኩ ምናምን ቆየው 1 ወር። ከዛ በቃ መጨረሻ ላይ ትግስቴ ሲያልቅ ምን ይሆናል ጉዳዩ አክስቴ ጋር ይመጣል። ኦኬ ለመጣላት ደረጃ ምናምን ቆያ እንዲቆ 4 ወር ምናምን ማለት ቀላል አይደለም። 4 ወር እዚህ መተሰርተ የምትለወጥበት ታሪክ ይሰራል እዚህ ሀገር ላይ እና ስለቆየ ማዘር ምናምን እሷን ፑሽ ማድረግ ጀመረ። መጣላት ደረጃ ምናምን ማለት ነው። እኔ ደግሞ እንደዛ ምንም ፑሽ መደራረግ አያስፈልግም። የደላላው ስልክ ወስጄ እኔ ነኝ ማውራት አለብኝ ብዬ የደላላ ስልክ ወስጄ ከዛ በራሴ ኮንታክት ማድረግ ጀመርኩኝ። በቃ ሚዲያም እያየው እሱ የሚለው እውነት ነው አይደለም እያልኩ እያመዛዘንኩ መጣው እና እንዴት እንደዚህ ሊለኝ ቻለ? ሁሉም ጋር ነው እንዴ ብዬ ሰርች አድርጌ ያለው ቲክቶክ ላይ ያው ዱባይ መምጣት የምትፈልጉ ምናምን እያሉ ብዙ ያወራሉ። አዎ እና የነሱ የተሳካ ደግሞ ከኤርፖርት እንደዚህ 5 ሰው 10 ሰው ተቀበለናል እያሉ የሚሰሩት ነገር አዎ የሚሰሩ አሉ። እና እነሱ እየሰሩ የኔ ለምን ሚስ ሆነ በሚለው እኔ በጣም ተናደርኩኝ እና ተናድጄ በቃ
ምን አረኩኝ ሰውየውን እኔ ኮንታክት ማድረግ ጀመርኩ። ከዛ በሚዲያም እያየው ነው ምን እያልኩ ነው ምናምን እሱ ነገ ዛሬ እያለ አሁንም 15 ቀን ምናምን ቆየ። ከዛ በኋላ እኔ ብሬ እንዲመለስ ፈልጋለሁ፣ ወደ ሀገሬ ተመልሼ የቀድሞኝ ስራ መስራት ፈልጋለሁ እንዲሁም ብዬ ወሰንኩኝ። በቃ ፕሮሰሱ ሚሲውን ብሬን ይዤ ወደ ሀገሬ ሄዳለሁ። አንተ ቪዛ አስጀመርክበት፣ ትኬት አስጀመርክበት፣ ብሩን ቁረጥና የቀረውን መልስ አልኩኝ። እሺ እና አልኩኝና በቃ ለሱ ነገርኩኝ። እሱ ምን አለ አሁን የሰሞኑን ፍላይት ትንሽ አለ፣ ትኬት ተወዷል። እሺ እና 50,000 ብር እንትን ያስጨምራል። እሺ ድጋሚ ማለት ነው 290,000 ብር ላይ 50,000 ብር ያስጨምራል። ወደ 340,000 ብር ሆነ 340,000 ሆነ። በቃ በጣም በዛን ሰዓት በቃ እኔም ደክሜ ባለሁበት ሰዓት ቤተሰብ ያለውን ወጪ አውጥቶ ሁላችንም በቃ ሻወር ቤት ስትሰራ ያሹ ምናምን የሆነ ያስከው ነገር የለም። እዛ ያው የዘመድም ስለሆነ ለመቆየት ያክል ነው። ኦኬ ለማገዝ ያክል ነው እንጂ ለራሴ እንትን ምለው ነገር ምንም የለም። እና ምንም በዛም አልያዝኩም ምንም በቃ። ከዛ አዲስ አበባ ላይ ትንሽ ቆየው። ሰውየው ጨምርና ውጣ በቃ ትጨምራለህ፣ ቀጥታ አውጣለሁ አለ። እሺ አየክ። እኔም እሺ እንደዛ ከሆነ እንዲያውም ብዬ እስቲ አረብ ሀገር ላይ ሳውዲ ላይ አንድ እህት አለችኝ፣ እሷን ጠየቅኳትና እሷ ደሞዜን 3 እሰጣለሁ አለች። እሺ ማለት ደሞዝሽን እስከምትወስጂማ ፕሮሰሱ ይቆይብኛል። ስለዚህ እኔ ቤተሰብም እነሱ እንደጀመሩ እነሱን ፑሽ ላርጋቸው ብዬ አሰብኩ። ከዛ ፋዘርን 50,000 ብር ስጠይቀው ፋዘር በጣም ነበር በቃ ምን ልበል አልቻለው። መጀመሪያ ወጪ ላይ ነው ደግሞ ለስራም ደግሞ የሹፌርና ስራ ያን ያክል ነው ወላይታ ላይ ብዙም አይደለም። እና ፋዘርም አቅሙ ትንሽ እንትን አለ ደከመ። እና እንዲያውም በራሴ ጥረት እንዴትም ላገኝ ብዬ አሰብኩና ፋዘርን እሺ ተው ችግር የለም ምናምን ብዬ በራሴ ተፍ ለማለት ስሞክር ፋዘር 30,000 ብር አስገባልኝ። ኦኬ 30,000 አስገባልኝ ፋዘር። ከዛ 30,000 ብር አስገብቶልኝ 30,000 ብር ላኩለት። 20,000 ብር ሰርቼ ከፍላለሁ ሄጄ ኦኬ ዱባይ መጥቼ ሰርቼ ከፍላለሁ። ስለዚህ 30,000 ብሩን ውሰድና 20,000 ብሩን እኔ ሰርቼ ከፍላለሁ አውጣኝ እንደምንም ብለህ። እኔም ጤነኛ ልጅ ነኝ ሰርቼ መክፈል እችላለሁ እና አውጣኝ ምናምን አልኩት። ይሻለ በቃ 20,000 ብሩን ከፍላለሁ ብዬ መጨረሻ ላይ 30,000 ብሩን ስለክለት በሳምንት ከላኩለት ከሳምንት በኋላ ቪዛ መጣ። ኦኬ ቪዛ መጣ። ላይክ እኔ አሁንም በቃ እንደመጀመሪያው ያቆይብኛል ብዬ አስቤ ነበር። ገብቷል። አላመንኩበትም። ያ ሁሉ ጊዜ ቆይተ ይሄን እንዴት ነው ማለት። ከዛ በኋላ በቃ እኔ እስቲ ሰሞኑን አገሬ ኢትዮጵያ እንዛ ወላይታ ሄጄ እመጣለሁ ብዬ አሰብኩኝ። እና ወላይታ ሄጄ እስቲ ተመልሼ ደግሞ ፋሚሊንም በጣም 4 ወር ሙሉ አዲስ አበባ ስለቆየው እነሱን የግድ ድጋሚ ማግኘት አለብኝ። ስለዚህ ማግኘት የፈለከው አሁን ፕሮሰሱ እየተሳካ ስለሆነ ለመሰናበት ያክል ኦኬ። ስለዚህ እሰናበታለሁ ምናምን ብዬ አሰብኩኝ። ከዛ በኋላ ሊሄድ ስል አርብ ነበር እሄዳለሁ ብዬ አሰብኩት። ከዛ አክስቴ አትሂድ እስቲ ቅዳሜ ዕለት የሆነ ነገር ሊኖርልህ ይችላል ምናምን አለች። ከዛ ቅዳሜ ዕለት ትኬት ተቆረጠልኝ ጠዋት። ኦኬ ከዛ በፍላይት 4 ሰዓት ጠዋት ነበረ ቪዛውን ምናምን ይዘን ፍላይት 4 ሰዓት ነበር። በረርን ስትጀምሩ ፕሮሰሱ አንተ ብቻ ነበርክ? አብሮ ጀማ ምናምን ነበር? 4 ልጆች ነበሩ ከኔ ጋር ፕሮሰስ የጀመሩት በአንድ ሰውዬ በአንድ ደላላ። እሺ ከዛ 3ቱ ተመለሱ፣ እኔ ብቻዬን ወጣሁ። ከኤርፖርት ፍተሻ ምናምን አለ ሰሞኑን። በዛን ሰዓት ሴኩር ነበር በቃ እንደዛ አይታለፍም። ኦኬ ዝም ብለህ ማለፍ አትችልም። ኦኬ ለምን 3ቱ የነሱ ቪዛቸው ኢዲት ቪዛ ነው ምናምን ብሎ እነሱን መለሷቸው። እኔ አለፍኩኝ። ከአራታችሁ እኔ ብቻዬን አንድ ሰው አለፍኩኝ። ከዛ 3ቱ ተመለሱ። እንደ ፈጣሪን አመሰገንኩኝ። ብዙ ልጆች ናቸው በሳቱ የተመለሱት። ከዱባይም የተመለሱ አሉ? ኖ እዛ ኢትዮጵያ ኤርፖርት ላይ። ስለዚህ ቴንሽን አለ። እኔም ፈራው ከኢትዮጵያ ባልመለስ ከዚህ ልመለስም እችላለሁ ብዬ ቴንሽን አለ። ከዛ በዚህ ሰዓት ግን ከደላላው ጋር እያወራችሁ የመጣውን ደርሻለሁ ምናምን ኤርፖርት ላይ ኢትዮጵያ ኤርፖርት ላይ ያለው ትኬቴን ያውቃል፣ ሰዓቱን እኔ የምደርስበትን ያውቃል።
መቶ ይወስደኛል። እኔ ያው አሁን እንትን ላይ እየተነሳው ኔትወርኩ ይቋረጣል አንተ ስትነሳ። ከዛ ቶሎ ከመነሳቴ በፊት ተዘጋጁ ሲባል ቮይስ አረኩለት። እዚህ ስመጣ ያው ተቀበለኝ ማለት ነው። ከኤርፖርት ተቀበለ። እኔም ፈርቼ ነበር። እዚች ጋር ትንሽ ፍተሻ ነበረች ኤምሬት እንትን ላይ እዚህ ዱባይ ኤርፖርት ላይ ፍተሻ ነበረ። ፍተሻዋን አለፍኩኝ። በቃ እንትን አይን እስካን ያደርጋሉ። እሷን ብቻ ነበረ ግን ቪዛ ያያሉ ምናምን ትመለሳለህ። ብዙ ሹክሹክታ ወሬ አለ። እሱንም በቃ ምንም አልሆነም፣ እግዚአብሔር ይመስገን አለፍኩኝ እሱንም ማለት ነው። ከዛ በስተመጨረሻው መጣው ኤርፖርት ላይ ሹፌር ልኮ ደላላ ተቀበለኝ። ከዛ በኋላ የደላላ ቤት ላይ አረፍኩኝ። ይሄ አጂዛ ምንድነው? ኢጃዛ ቤት ይባላል። ኢጃዛ ቤት የምታውቁት ያውቃሉ፣ ያረፋችሁ ሰዎች ታውቃላችሁ። እሺ። እና ኢጃዛ ማለት ትርጉሙን ለማያውቅ ሰው ኢጃዛ ማለት ነው። ኢጃዛ ማለት እንዲህ አረብኛ ቃል ነው። አዎ፣ ኢጃዛ ቤት ማለት የደላላ ቤት እንደማለት ነው። በአረብኛ ነው ኢጃዛ ቤት የሚባለው። በቃ ላይክ አለ አይደል የምታርፍበት። ደላላው አሁን ኮመን ስራው አድርጎ ነው እየሰራ ያለው ሰውን ማምጣቱን። የመጣ ሰው እዛች ጋር አርፎ ነው የሚሄደው ወደ ስራው ማለት ነው። እና እሱ ኢጃዛ ቤት ይባላል የሚያርፍበት ማለት ነው። እና እንደዛ አሁን ከደላላው ሹፌር አምጥቶ ተቀበለ፣ ኢጃዛ ቤት ገባ ማለት ነው። ኦኬ። ኢጃዛ ቤት አርፌ ያለውን ነገር ደግሞ ምን መሰለ፣ ኢጃዛ ቤት አረፍኩኝ። ከዛ በኋላ ትንሽ ተኛው፣ በጣም ተኛው። ለስንት ጊዜ የሚሆን ቢያንስ እኔ ነጋብኝ መሸብኝ። አንተ ቀጥታ ወደ ስራ የምትገባ ነበር ይመስል? እኔ ስራ ነበር ጠዋት መሄድ መስሎኝ ነበር የተኛሁት። ኦኬ። ከዛ እኔ ማታ ነበር የተኛሁት። ከዛ ማታ ተኝቼ ነግቶብኝ መሸብኝ። አሁንም እዛው ወደ 24 ሰዓት የሚሆን በጣም ተኛው። ደክሞ ነው ወይስ ደክሞኝ ይሁን እኔ እንጃ። እኔ በሰዓቱ ራሱ ምንም ሊገባኝ አልቻለም። ሰዓትም ሲቀያየር ይሆናል። ሰዓትም ሲቀያየር እኔ ሰዓቱ ቶሎ ነው የሚመሽብኝ። እዚህ ሀገር ምንድነው ያልኩት ነበር። የሆነ ጓደኛ ነበረኝ ኢጃዛ ቤት ያለ እና እሱ ነበረ። እሱን እያወራሁት ምናምን ነበረ። ከዛ በኋላ እሱን በቃ ይሄ ያንተኑ ሀገሩ እንትን ነው እና እንደዚህ ይዛባባል ችግር የለውም ምናምን አለኝ። ተለምዷል አለኝ። ከዛ መሸብኝ፣ ነጋብኝ። ከዛ በስተመጨረሻው ተነስቼ ሻወር ምናምን ወስጄ ቤተሰቦቼን በሰላም ደርሻለሁ ብዬ በቃ ያሉትን ነገር ሁሉንም ነገር አዳፕት አድርጌ ራሴን እንዴት ደርሰሃል ምናምን ብሎ የሚሰጋ ሰው አለ። ለሁሉም ሰው ነግሬ ሰላም ገብቻለሁ ብዬ ኢጃዛ ቤት ቁጭ አልኩ። በቃ ከዛ በኋላ እዛ ስደርስ ሰውየው ተቀበለ። ሰውየው እኔ ሹፌሩ ነው የተቀበለኝ። ደላላው በነገሩ አድርሶ ሄደ ወይስ ሄደ? እዛ ነዋሪ አይደለም እሱ እንደ ቢዝነሱ ከኤርፖርት ሰውን ተቀብሎ ያስቀምጣል ቤት ላይ። እና ደላላዬ ደግሞ በሶስተኛው ቀን መጥቶ ሰላም ብሎኝ ምናምን እሱን ደግሞ ፌሱን በዛን ሰዓት አየው፣ አዲስ ሆነብኝ ምናምን። ከዛ የመጀመሪያ ጊዜ በቮይስ ነው ማቀው ኦኬ እንጂ በአካል አግኝቼው አላውቅም። ኦኬ። እና በሰላም ብዬው ምናምን በሰላም ገባ ብሎኝ ምናምን በቃ የምግብ ብር ሰጥቶኝ እና ሄዶ ምግብ ብር በቃ ራሴ ገዛው ምናምን ከልጁ ጋር መብላት ጀመርን። ኦኬ። እዛ ውስጥ ያገኘው ሰው ነበር አብሮ? አዎ አንድ ልጅ ነበር። እሱ ነዋሪ ነው፣ እዛ ነዋሪ ነው። እንደኔም አዲስ አልመጣም። ኦኬ። ነዋሪ ነው እዛ ኢጃዛው ቤት ላይ ማለት ነው። ኦኬ። እና እዛ በቃ ነዋሪ ነው። ከዛ በኋላ እዛ ቆየው 2 ሳምንት ምናምን ቆየው። እሱ የሰጠኝ ብር ለአንድ ሳምንት ነበር እኔን ያቆየኝ። ኦኬ። ለአንድ ሳምንት ልበላ ምናምን በድርሃም 30 ብር ምናምን ሰጥቶኛል። 30 ድርሃም? አዎ። አንድ ሳምንት 30 ድርሃም አንድ ሳምንት አቆየኝ። ጎበዝ ነው አንተ። እኔ ትንሽ ነገር ገዝቼ ብቻዬንም ስለሆንኩ ለራሴ ነው የምጠቀመው። ገብቷል። ከዛ አንድ ሳምንት ቆየው። ከአንድ ሳምንት በኋላ ያለውን ደግሞ ራሴ እንትን ማድረግ ፈለኩኝ። ማለት እሱን ለምን አስጨንቃለሁ ምናምን ብዬ ጠይቄውም ስለነበረ አንዴም ጠይቄው ሁለተኛ ጊዜ መርገም አልፈለኩም። ያ መጀመሪያውም 30 የሰጠ ጠይቄው ነው። ኦኬ። እና ሁለተኛ መጠየቅ ሲደብረኝ በራሴ እስቲ እንትን ማድረግ ፈለኩ። ተፍ ዱባይ ላይ ሰው ነበረኝ፣ እሱም ሰው ጠየቅኩኝ። የሚልክበት መንገድ ምናምን ጠፋ። ኦኬ። ባንክ ምናምን አካውንት የለኝም ወይ ሄጄ ልቀበል አላውቅም ምናምን ነገር። እሱ መቶ ሊሰጠኝ ስራ ላይ ነው፣ አይመቸውም። ከዛ እኔ ደግሞ ምን ሆንኩኝ 2700 ብር ኤርፖርት ላይ ከኢትዮጵያ ስነሳ ለማዘር ትራንስፌር አድርጌ ነበር።
ኦኬ የኢትዮጵያ 2700 የ2700 የኢትዮጵያ ብር። ኦኬ ከዛ ለማዘር ትራንስፌር ያደረኩትን ማዘር እሱን እንድሰጠኝ ብዬ ጠየቅኳት ማዘር። ኦኬ ማዘር ደግሞ ተጠቅሜዋለሁ አለች። ኦኬ አረ ደግ አደረግሽ እንኳን ተጠቀምሽ ችግር የለውም እኔ እዚህ አመቻቻለሁ ካለ ነው ከሌለ ችግር የለውም አንቺ 2700 ብሩን ብትልኪልኝ 50 ብር ብዙ ጊዜ እዚህ ሊያቆየኝ ይችላል አለ። ከዛ ችግር የለውም ስራ ሰሞኑን ስለምገባ ራሴ እችላለሁ አልኳት እና እንደዛ አልኳት። ከዛ በኋላ እሷም ደግሞ ችግር የለውም በቃ እዛ ያሉትን ነገር አመቻችና በሶ ልካልኝ ነበር። በሶ ቦርሳ ውስጥ ነበረ። ኦኬ በሶ አይታጣም በሶ ምናምን መጀመሪያ ጊዜ በበሶ ነው። ከዛ ሳምንትን በበሶ ቆየው። አንድ ሳምንት ጭብጦ ብጥብጥ እንዴ ጥግብ ብዬ በቃ ምንም ሳይቸግረኝ ማለት ነው። ከዛ ቆይቼ እንደዛ ቆየው። ከዛ በኋላ ነው በቃ ከኢጃዛ ቤት ልወጣ ስራ ተገኘልኝ። ኦኬ ስራ ተገኘልኝ ዱባይ ላይ ማለት ነው። እዚህ ዱባይ ከተማ ላይ ምን አካባቢ? ዱባይ ኤርፖርቱ አካባቢ ኤርፖርቱ ጎን ላይ ሬስቶራንት አለ። ኦኬ የእንትኖች ማለት ነው የህንዶች ምናምን። ኦኬ እና እዛ በክሊር በማድረግ ሳን በማጠብ ምናምን ስራ ልቀጠር ሄድኩኝ። ሲሄድ ደግሞ ሰውየው ከኔ ጋር ቋንቋ የሚግባባ ሰው የለም፣ አበሻ የለም ምናምን። ደግሞ ስራውም እረፍት የለውም። ገብቷል። ሳምንት እስከ ሳምንት ነው የምትሰራው። 7 ቀን ነው፣ አንድ ቀን ብሬክ የለው። ኦኬ እና በቃ እስከ ሳምንት ጸዴ ነው። ደሞዙ 1000 ነው አትልም? ደሞዙ 1000 ነው። 500 ብሩን ለአይዲ ይቆርጣል። 500 ብሩን ለኔ ይሰጠኛል በእጄ ማለት ነው። 1000 ደሞዝ ነው በየወሩ 500 አይዲ ለሚሰሩልኝ ይወስዱታል። 500 ብር በእጄ ይሰጣሉ። ኦኬ ከዛ አልተስማማሁትም። ስራው እንዲህ አርካሚ የሆነማ ደሞዙ ራሱ ሻል ማለት አለበት ብዬ አልተስማማሁም ነበር። ደላለውን አልፈልግም አልኩት። እሱም ደግሞ እሺ ካልፈለክ መፍትሄ ነው ምናምን ብሎ ኢጃዛ ቤት ደግሜ ተመለስኩ። ከዛ ኢጃዛ ቤት ተመልሼ ኢጃዛ ቤት ደላላ ቤት 2 ቀን ቆየው። 2 ቀን ቆይቼ በሶስተኛው ቀን ሌላ ስራ ሊወስደኝ አሰበ። ጽዳት አለ ብሎ ጽዳት ማለት ክፍሎችን ታጸዳለ። ደሞዙ 1700 ብር ነው። ኦኬ የመኖሪያ ቤት ነው ይሄ። አሁን ይሄ ሱፐር ማርኬት ቤቶች እንዳሉ ይሆነ ክፍሎች ነው ያለኝ እንግዲህ። ኦኬ እኔ እንደዛ መስሎኝ ደሞዙ አሪፍ ነው ምናምን ሂድ አለኝ። እኔም ደግሞ ደሞዝ ሲባል ታውቀዋለህ ብሩ ነው የሚታይ። ከዛ በደስታ እሺ ብዬ ተቀብዬ ሄድኩኝ። ከዛ በኋላ ከሄድኩኝ በኋላ አርባቦች አሉ እዚህ ሀገር። አርባብ ማለት አረብኛ ቃል ነው። አለቃ ማለት ነው። ካንተሳትኩኛ አለቃ ኦፍ ኮርስ አለቃ ማለት ነው። እና የዚህ ሀገር ነዋሪዎች አርባቦች የሚባሉ አለቃዎች አሉ። እና እሱ ነበር እኔን ስራ የሚያስገባኝ። እሱ ስራ ላይ ነው የምሰማራው። ጽዳትነት ሄድከው የአለቃ ቤት ላይ ነው ብዬ ነው ያሰብኩት እኔ ማለት ነው። ኦኬ እኔ እንጃ እነሱም እንደዛ አስበው ይሁኑ አላውቅም። ኦኬ ገብተዋል። ከዛ ሲሄድ ይሰካከሳል ያልኩት ዝም ብሎ ነው የምሰቀው። ኦኬ ችግር የለውም ምን ያባል። እሺ ያው እሱም እኔን ለሌላ ሰው ሰጠኝ፣ ደላለው ማለት ነው። የሰጠኝ ሰው ደግሞ ለሹፌር ነው። ሹፌሩን አድርስ ብሎ ይሰጠኛል። ይቀባበላሉ አንተ ለነሱ ለቲፕም እንዲመች አንዱ ለአንዱ ሲቀባበሉ ገንዘብ ይሰራሉ። እና እሱን ተቀባበሉኝ። እኔን በስተመጨረሻ አረፍኩኝ እንትን ቤት ሄጄ ማለት ነው። እና አርፌ አርባቡ ቤት አርፌ ዘበኛው ቤት አደርኩኝ። ዘበኛው ሀበሻ ነው ፓኪስታኒ ነው? ፓኪስታኒዎች አንድ አልጋ ላይ እንዲ አስመራ ድርድር አው ነበር። እሱም እዛ ጋር ተኛ፣ እኔም እዚህ ጋር ቁጭ ብዬ አልተኛም ብዬ እዚህ ጋር ቁጭ ብዬ አድርኩኝ ወንበር ላይ ማለት ነው። ሊነጋም ነበር በሰዓቱ ሌሊት ነበር። ከዛ ሳልተኛ አድሬ የት ሄዳለሁ ስራ ነገ ጠዋት አለ ቶሎ ተኛ ምናምን ብሎ ነበር ሰውየው። ከዛ እኔ ለካ ግቢው ላይ ነው ክሊር ማድረጊያው ጽዳቱ ግቢው ላይ ነው ብዬ ያሰብኩት። ይሄ መኖሪያዎች ይሄ ግቢው ያለው ቤት መኖሪያ ነው። ኦኬ ያው የአርባቦች ቤት ትልቅ ነው እዛ ላይ ይሆናል ብዬ አሰብኩኝ። እኔ በጠዋት ሌላ ቦታ ሄድኩኝ አሌን ውስጥ ከአለቃው ጋር አለቃው መጣና ወሰደኝ ቦርሳዬን ምናምን እኔን አንድ ላይ ከኔ ጋር 2 ልጆችን ወሰደ። ሶስታችሁም ሀበሻ ናችሁ? ኖ አንዱ ሂንድ ነው። እሺ አንዱ ደግሞ ፓኪስታኒ ነው። አንዱ እኔ ነኝ። ኦኬ እነሱ ሰርቶ የሚመለሱት ናቸው። እኔ እዛ ነው የምቀረው አሁን የሚሄድበት ቦታ ማለት ነው። አሁን ጽዳትነቱን የሚሄድበት ቦታ ነው። ኦኬ እዛ ሄድኩኝ። ሲሄድ ለካ የግመል መጠበቂያ ነው። ግመል ስራ በጣም ነበረ የሚከብደው። ኦኬ አሁን እኔ ሲሄድ በረሃ ነው
በረሃ ነው። ቤት ጥላ የለም። ኦኬ ውጪ ነው። የግመሎች እንደዚህ እንትን አለ፣ የታጠረ ነገር አለ እነሱ የሚያርፉበት። እዚህ ጋር የሚያርፉበት አለ። ከዛ በኋላ እዛ ሄድኩኝ። ቤት ትንሽ አለ። ለካ ከሌላ ቦታ ሺፍት እያደረጉ ነው እነሱ፣ ገና እንደ አዲስ እየጀመሩ ነው ያ ቦታ ስራው ማለት ነው። ይሄ የግመል እንደ ምን ፋብሪክ ምንድነው የሚባለው? የግመል ግመም የሚያራቡበት ቦታ እየከፈተ ነው አዲስ። ኦኬ። እና ግመሎችም እየመጡ ምናምን እየገቡ ነው ያሉት። ኦኬ። ከዛ እኛም ሰዎችም ደግሞ ገና አዲስ ነው የምንቀጠረው፣ ገብተዋል። እና እሱን ሄድኩኝ። ከዛ ሲሄድ ከኔ ጋር ኢትዮጵያ ልጆች 3 እነሱም ከሌላ ቦታ የመጡ ነበሩ፣ እኔም ነበርኩ። ፓኪስታኒዎችም እኛን ሊያግዙ የመጡ ነበሩ። ከዛ ብዙ ስራ ነበር በሰዓቱ፣ ብዙ ስራ ሰራን። ከቱም ሁሉ ነገር አዲስ ነው። በቃ አንተናችሁም ታስተካክሉ። አዎ እቃ የምናስገባው አንተ እንደገባህ ነው እንትን የጀመረው። እኔ እንደገባው ነው አንድ ብሎ ነው የጀመረው። ግመሉንም አስገባን። መኪና ላይ የተጫነ እቃ አለ ምናምን። በዛን ሰዓት ደግሞ ፀሐዩ በጣም ነበረ። በቃ ከባድ ነው። የመጨረሻው ላይ የደረሰበት ሰዓት ነበር። በጣም ከባድ ነበር። እኔ አዲስም ስለሆንኩ ይከብዳል። በሰዓቱ የፀሐይ ጊዜ ባይሆንም እኔን ይከብደኛል፣ አዲስ ስለሆንኩ ማለት ነው። እና መጣው። ከዛ እዛ ሄጄ ሰራን። ያው አዲስ ሲሆን ሁሉም ነገር ስለሚሰራ አዲስ የምትገባበት ቤት ያው ፕሮሰስ አለ። ብዙ ነገር ሰራን። ገመሎችን ወደ ቦታው አስገባን፣ ቦታውን አጸዳን። በዛ ሁሉ ደግሞ ምንም ቁርስ ምናምን ሳንበላ ነው። አንድ ቀን የዛችሁን ቀን አስገባብታችሁ አጨረሳችሁ? ሁሉ ነገር ጨረስን። አዎ የዛችሁ ቀን ጨረስን። እንደምንም ተርበን፣ እኔም የመጀመሪያ ስለሆነ ምንም ሰውየውን ሳልለው በቃ ጨረስን። ከዛ መጨረሻ ላይ ምግብ ምናምን ሰራን፣ ከልጆች ጋር በላን ጠጣን። ከዛ በኋላ እዛ ቆየው ትንሽ ጊዜ ማለት ነው። የግመል ቦታ ላይ ትንሽ ጊዜ ስንት ይሆናል? ቢያንስ እስከ 2 ሳምንት እስከ 3 ሳምንት ባለው ቆይቻለሁ። ኦኬ። እና በቃ በጣም በቃ እኔን ፑሽ አደረገ። እያመመኝ መጣ። ፀሐዩ አዲስ ሆነብኝ። ቢምቢ ምናምን እየነከሰኝ፣ ወባ ራሱ አመመኝ። እዛ ምተኛበት ምናምን ምቹ አይደለም ማለት ኦና ቤት አጽድተን ነው የገባነው። ገብቷል። እንደዛ ሲሆን ደግሞ ብዙ እንትኖች አሉ አንተ ላይ የሚደርስ ነገር፣ ብዙ ነገር ተባዮች አሉ። አዎ ተባዮች። አይጥ ራሱ እየዘለለ ነበር እኛ ምንተኛው። አዎ በጣም አዛ ነበር። ከዛ ወባው እንዴት? ወባው ሐኪም ቤት እንዴ! በነገራችን ላይ ሳልታከም ነው እኔ ወባው ይተወኝ። ጊዜ ማለት ወባ አመመኝ፣ ለሰውየው ነገርኩኝ። ማለት ይሄ እኔ ህመም የሚተወኝ ከታከምኩ ሳይሆን ይሄን ስራ ከቀየርኩ ነው አልኩኝ ለሰውየው። ኦኬ ገብቷል። እኔ የስራ ጭንቀቱ ተዛብቶብኝ ነው ማመም የጀመረው። ኦኬ። ከዛ እኔም ታውኩት። በቃ እዚህ መስራት አልፈልግም ብዬ ነገርኩኝ ለሰውየው አስተርጉሜ ማለት ነው። ከዛ እሱም ፈጣሪ ይስጠው ምንም አላለም። ይሄ ስራ ከከበደ የኔ ድርጅት ሌላ አለ፣ ናይስ ካርፔት የምንጣፍ ክሊር ማድረግ ድርጅት አለኝ እና እሱ ላይ ትሰራለህ። እሱ ከከበደ ደግሞ እሱን አይተ 2 ቀን 3 ቀን አይተ እሱ ከከበደ ደላላ ጋር ትሄዳለህ አለኝ። ከዛ መጣው እዚህ ጋር መጥቼ አሁን ያለንበት ናይስ ካርፔት የምንጣፍ ክሊር ማድረጊያ ስራ እዚህ ነበር የምንሰራው ማለት ነው። አሁንም እየሰራው የምገኘው እዚህ ነው። ከዛ እዚህ ቀጠልኩ። በቃ ማለት እዚህ ቀለለኝ። ከግመሉ አንፃር እዚህ በጣም ጥሩ ነው ያለው ነገር ማለት ነው። ከዛም እዚህ በቃ ራሴን አገኘው። ህመሙ በሳምንቱ ነው እዚህ የተወኝ። ወዝ አገኘው፣ ተፈውሻለሁ። እና በቃ ምንድነው የሚባለው? ቦታውንም እኔ ዞር ብያቸዋለሁ። ቦታው አሪፍ ቦታ ነው። አዎ ቦታው ከተማ ነው። ያለን ነገር የምትፈልገውን ነገር ገዝተህ እንትን መብላት መጠጣት ትችላለህ። እዛ ምንም ግመል ሱቅ አታገኝም፣ ቤት አታገኝም። ውጪ እንዳልኩ ደግሞ ውጪ መሆኑ አሁን ውጪ ነው፣ ፀሐይ መሆኑ ነው። ፀሐይ ላይ ነው ደግሞ ዱባይ ላይ ስራ ማንኛውም ስራ የሚከብደው እንጂ ያለ ፀሐይ ምንም ነገር ቢሆን ይሶኬ። እና እዚህ ደግሞ ፀሐይ የለም፣ ቤት ውስጥ ነው የሚሰራው። ቬንቲሌተር አለ። ራስን አዳፕት እያደረክ ስራ ሰራ። ያጉልበት ስራ ቢሆንም አይገልህ። ለምን ታዳብራለህ? ራስን እየበላ እየጠጣ። አጋጣሚ ምንጣፋችሁን ማሳጠብ የምትፈልጉ ሰዎች ካላችሁ፣ አዎ ምንጣፋችሁን ማሳጠብ የምትፈልጉ ዋይት ፕሮካስት ጋር የምትገኙ እዚህ ፈላው ወርከር ጋር የምትገኙ ቤተሰቦች አሌን እዚህ ሻሪካት ሰፈር እስከ ቤታችሁ መሄድ ነው የምንወስደው። ምንጣፍ ያው እንደምትመለከቱ ብድ አድርገን ነው አጥበን ጸዳ አድርገን ነው የምንመለሰው። ማሽን ነው የሚታጠበው። በማሽን ነው። ቪዲዮ ላይቭ ላይ ምናምን ያየው ነበር። አዎ በማሽን ነው ላይቭ እየገባው። ኦሞ አለ፣ ሳሙና ምናምን
ቲነር ቆሻሻ የሚያስለቅ ብዙ ነገር አለ። በዛ ፍትግ አድርገን ነው እንትን የምናጸዳው እና ዲኤም አይደል በውስጥ መስመር ያዋራችሁት ካላችሁበት ብለዋል። አዎ ጋይሶች ወደ እንትን ስንመጣ ወደ ቲክቶኩ ዓለም ስንመጣ እንዳልከው በወር ውስጥ በጣም ምንድነው ከባድ ተጽዕኖ ከፈጠሩ ቲክቶከሮች ማለት ዱባይ ላይ ካለው አንዱ ፈላው ወርከር አንተን እና ማን ነው ፈላው ወርከር ስትሉኝ የነበራችሁ ሰዎች እኔ ነኝ በላችሁ። ፈላው ወርከር is me it's me በእንግሊዝኛ ልጀምር። ፈላው ወርከር እኔ ነኝ። ፈላው ወርከር እኔ ነኝ። አሁን ማለት በትንሽ ጊዜ በትልቅ ነገር ተጽዕኖ ፈጠር ያለው ማለት እኔን የሚያዩ ሰዎች ካሉ ሁሉ ጊዜ እኔን ስራዎችን የሚያዩ ሰው ካሉ ተጽዕኖ እኔን ፎሎ አድርጎ የሚከታተሉ ሰዎች ተጽዕኖ እንደፈጠርኩ ይሄ ሀቅ ነው። ሲጀመር ፖስቶችን በየቀኑ እየፖስትኩ ነው ያለሁት። ደግሞ ትምህርታዊም ነገር ደግሞ ሪሉን የሚወራውንም ነገር ዳይሬክት ፖስተዋለሁ። የሆነ ነገር በቃ አለ አይደል የሆነ እያወቀው ተተማተው ነገር አውቀ መሄድ ያለበት ነገር ሚዲያ ላይ አንድ ነገር ሰው ሲጭበረበር ምናምን እያየኸው በቃ ራስን እኔ ቪዲዮ ከሰሩበት ይጎዳኛል ምናምን ይሄን ነገር አልፖስትም ምናምን ብለህ ትተዋል። ግን እኔ እሱን እያጋለጡ ሰውን በማልነካ መንገድ ማለት ነው ላይክ ማንንም በማልደርስበት መንገድ እየፖስትኩ ለሰው ግልጽ እያደረኩ የኔንም ስራዬን እያሳየው በ18 አመት በቃ በ18 አመት እድሜ እንዳለው ሰው ጠንካራ እንደሆንኩ ስራዬንም እያሳየው ሰውንም ሞቲቬት እያደረኩ ገብቷል። በብዙ ነገር እየቀረብኩ ነው ያለሁት ላይቭ ላይም ፖስትም ላይ እና እንደዛ ነው። ሚዲያ ላይ ምንድነው የሚባለው አሁን ስለ ዱባይ አሁን ስለ እንትን እያወራን ስለሆነ አሁን ስለ ስራ ስለ ድለላ ምናምን እያወራን ስለሆነ ድለላ ምንድነው የሚባለው ያው ላይሰንስ አውጥቶ በሰዓት ስራዬ ብሎ የሚሰሩ ሰዎች አሉ። ህጋዊም ህገወጥም ይሆናሉ የሚሰሩ አሉ። እና አሁን እኛ ምንድነው እናንተም ቲክቶክ ላይ ምናምን አንተ ንስሩ መረዋ የሚባል ወንድማችን ብዙ የተለያዩ ሰዎች እንደዚህ ከኢትዮጵያ ሲመጡ ቢያንስ ሲመጡ እዚህ የሚጠብቃቸውን አውቆ እንዲመጡ እንቅስቃሴ እያደረጋቸው እኔ ዳይ ቱ ዳይ ማወራው ነገር ሁሌ ብታዩ ይሄ ነው። ከዚህ እንትን ያለ ነገር አይደለም። በቃ ማለት ይሄን ለማስተማር ነው አንድና አንድ ብዬ እውነታው እዚህ ምድር ላይ ያለው እውነታው ይሄ ነው። በቃ ይሄ ነው። እኔ ላይፌ ላይ በጣም ተጎድቻለሁ። ማለት አሁን እንደነገርኩ ይሄ እኔ ላይ የደረሰው ነገር አንድ ሰው ይሄን ሪካርድ አይቶ ይሄን ኢንተርቪው አይቶ የሆነ ነገር ሊረዳ ይችላል እኮ ይሄ ልጅ እንዴት ተጭበርብሯል ከሱ ነገር ይሄን ነገር እንደውም እሱ ፖዚቲቭ የሚያደርገውን ነገር ብትጠቀም እኔ ከዚህ ጉዳት ልተርፍ እችላለሁ። በቃ እንደዛ ብሎ ሊያስብ ይችላል። ገብቷል። ብልጥ ከሆነ ከሰው ነው። አዎ ብልጥ ከሰው ነው የሚማረው። ደግሞ አይቶ ካለፈ ሰው ነው የሚማረው። ገብቷል። አሁን ምንድነው የሚባለው ስራዬ ብሎ የሚሰሩ በትክክል መንገድ እያመጡ ትክክል ሰዎችን የሚያስገቡ ምናምን ነገር እነሱ ይመቻቸው። እኔ አፕሪሺየት ዩ አበረታታለሁ። እንደዚህ ግን ሰው እያመጡ የሚፈውሉት ሰዎች ምንድነው የሚፈውሉ? እኔ አሁን ከመምጣት በፊት ኮሜንት እያነበብኩ ነበር እና ኮሜንቱ ምንድነው የሚመስለው እንዳንተ አመጣኝ የሆነ ያው ከተተኛለ በጣም ብዙ ነው እንዳልኩ አስመራ ድረስ በጣም ብዙ ነው የምንተኛው አለ። ከመሀል ውስጥ ራሱ እንትን ያላል በቃ የማያወራ በቃ ገባ ተጨንቆ ምናምን ይገባኛል። እና ምንድነው እንደነሱ የምትለው የጽድቅ ስራን የጽድቅ መንገድ ነው ለምን እንደዛ? እኔ አሁን እሱም ምለው ምን መሰለ እዚህ ጋር ይሄ ሚዲያ ነው፣ እኛ ያለንበት ሚዲያ ነው። ሚዲያ ደግሞ በጣም ፓወርፉል ነው እና ሚዲያን ደግሞ በፖዚቲቭ መጠቀም ነው እንጂ ኔጌቲቭ ችግር የለውም። አሁን ሚዲያ ላይ እያሳዩ ምናምን እንዲህ ሰውን እናመጣለን በህጋዊ መልኩ እናመጣለን ምናምን እያሉ እንደዛ ብሎ ያመጡትን ሰው እንደዛ ፋውል ይሰራሉ። አሁን ብዙ ሰው ኢንቦክስ ላይ ያለቅሳል። እኔ ጋር ዋትስአፕ ላይ እንዲህ ሆኛለሁ፣ እንዲህ አይነት ውስጥ ገብቻለሁ፣ እንዲህ ተጎድቻለሁ። በእውነት በጣም የሚሰብር ነገር ነው። ገብቷል። በጣም ቅስም የሚሰብር ነገር ነው አንተ ስትሰማ ማለት ነው። ላይክ እኔ እዚህ ጋር መንገር የለብኝም ማለት ያውቁታል። ያው ዱባይ ላይ ያዩ ልጆች ደግሞ ሚዲያም ላይ ዳይ ቱ ዳይ የሚፖስት ነገር ነው። ስለዚህ እኔ የምለው የምፈልገው እንደዚህ ፋውል ምሰሩ ህጋዊ በሆነ መልኩ ፕሊዝ። እኛም በቃ ተጎድተናል ልምጣ እያለ ነው። አሁን እንደኔ የተጎዳ ሰው ይመጣል መጥቶ የተጎዳውን አሻሽሎ ትንሽ አሪፍ ኑሮ ይኖራል። ከኔም ደግሞ ቀጣዩ አለ እሱም ደግሞ እንደዛ ለመምጣት ያስባል። እሱም ይጎዳል ይኖራል። አሁን ይሄ ነው ችግሩ። ገብቷል። ተጎድቶም ደግሞ የሚቀር አለ ሙሉ ብሩን ተበልቶ ከስሮ የሚቀር አለ። አሁን አንተ እዚህ ጋር ያልከው እኔ ገብቶኛል ማለት ይሄ ነገር እንዳይቀጥል ሁሌም እየተባለ ከዛሬ ከ20 አመትም ከ10 አመትም በፊት እየተባለ ነው፣ ግን ተግባር ላይ አልዋለም። ሰው መምጣት ይፈልጋል እና
አሁን እንዳልከው ሚዲያ ፓወርፉል ነገር ነው። ሚዲያ ከባድ ነገር ነው። እኛም በቻልነው አቅም ሰው ጋር ተደራሽነት ለማድረግ እየሞከርን ነው። አዌርነስ ለመፍጠር ሰው እንዲያየው ይሄ እንደዚህ ነው እያለ ለማስረዳት ማለት ነው። እና እንዳልከው ከድሮ ጀምሮ እንደዚህ አታርጉ ተብሎ ተመቷል። አሁን ደግሞ የሚመጡ ሰዎች አሉ እና እቺ ሁለት ጥያቄ፣ አንደኛ ነገር የሚመጣ ሰው ለምሳሌ አሁን አዲስ ሰው የሚመጣ ምን ማወቅ አለበት ወይ ደግሞ እቺን ነገር ቼክ ማድረግ አለበት። አሁን ፕሮሰስ ሊጀምር ሲል አሁን ሰው ብር ከመክፈሉ በፊት ወይ ነገር ማድረግ አለበት። ሂዶ ስራ እንደሚያገኝ በምን ሊያውቅ ይችላል? አዲስ አበባ ላለ ሰው ማለት ነው። ወደዚህ አሁን ሊመጣ ለፈለገ አዲስ ሰው ይሄ አሪፍ ጥያቄ ነው፣ መመለስም ያለበት ጥያቄ ነው። አሁን እዚህ ጋር አንድ ሰው አዲስ ሰው ሆኖ ፕሮሰስ ሲጀምር በሰው አይደለም ሰውን ማግኘት ያለበት። አሁን አንተ አይተህ ከሆነ እዚህ አሁን ስማቸውን አልጠቅስም፣ አዲስ የሚመጡ በካምፓኒ ደረጃ በህጋዊ አምጥቶ በህጋዊ የሚያስገቡ አሉ። አሁን እያደገ ሲመጣ ማለት ነው ካምፓኒ ዳይሬክት ለኢትዮጵያ እንትን አስገብቶ ኢንቫይት ያደርጋሉ። ሰዎች ሰራተኛ እንፈልጋለን ብሎ ከዚህ ካምፓኒ ማለት ነው ቀጥታ ባለው ነገር ነው የሚያስገመችቶናል። ይመቻችሁ ፋሚሊ። ማታ ነግሬ ነበር እኮ ሜሊ፣ እውነት ነግሬያት ነበር። እንዴት እኔ አልሰማሁም። ለኔ ንገረኝ። ኦኬ መቼ ነው ስንተኛ ክፍል ነው ፍቅር የተጀመረው? ማፈቀር የጀመረው ፍቅር እኔ ማለት የፍቅር ህይወት ይሄን ያክል በሚባል ደረጃ አላሳለፍኩበት። ኦኬ ማለት አለ አይደል ስኩል ላይፍ ላይ አይታ የአይን ፍቅር አይታት ከመጣ በኋላ ቤት ከሄድክ በኋላ ትዝ ብሎ እያሰብክ ዘፈን ትከፍታለህ ምናምን በቃ የሆነ ነገር እንትን ትሆናለህ ማለት እሱ አሁን ስኩል ላይ ነው የምታገኘው መቼስ። እኔ እንዲያውም ፈረስት እንትን ላይ ስልክም የለኝም ሃይ ስኩል ስገባ ነው 8-7ኛ ክፍል ላይ ነው ምናምን፣ ግን ፍቅር 6 ምናምን ላይ ይጀምራል አለ ጨምጨምታ አለ አይደል እና በዛ በቃ ፍቅር ምናምን ይኖራል ትንሽ ነገር ያው ስኩል ላይ አይታት ቤት መተህ ካሰብኩም ይሄ ፍቅር ነው። ስለዚህ በእንደዛ ብዙ በሚባል ነገር አይደለም። ደብዳቤ ምናምን ትልክ ነበር? ደብዳቤ ልካለሁ። ዳይ ቱ ዳይ ነው ደብዳቤ የምልከው። እሺ እንዲህ ሀሳቤን ግልጽ አላደርግም፣ ፈራለሁ። ኦኬ ግን ምን እወድሻለሁ ምናምን እወድሻለሁ ደግሞ በቃ ብያት ያልፍልኛል። ኦኬ እንዳወራሁት ያህል ነው። እሷ ወስዳ ካነበበች በቃ እንደወደደችኝ ያህል ነው የሚሰማኝ፣ ግን አትወደኝም። የልጅነት በቃ ሴቶች ጋር እዛው ተገናኝተን እዛው ተገባብዘን ምናምን ከተጻጻፍን ስልክ ቁጥር ምናምን በቃ እንትን ብለን ፌስቡክ አለልን እኛ ሌላ ምን እንፈልጋለን? በፌስቡክ ማውራት ነው በቃ። እና አሁንስ እሺ አሁን የለችም። አሁን ያው የዱባይን ቲክቶክ እያጨናነቀው እና በውስጥ የሚያጨናንቁ የሉም ቺኮች በጣም አሉ ጋይሶች። በዚህ አጋጣሚ እኔ መንገር እፈልጋለሁ። እውነት ተጨንቅ ያለው ነፍሴ ተጨንቃለች። እንምጣ የሚሉ የሉ እንምጣ በርዶኛል ምናምን እየወሰድኩት ቪዲዮ ነበረ። እሺ 100 ምናምን 200 ምናምን ሰው ነበር የኮመተው፣ ግን የመጣ ሰው የለም። እመጣለሁ እያለ እንዲህ የሚሮጠው እየለቀቁ ግን አንድ የተከሰተ ሰው አንድ ይመጣ የታላችሁ በላችሁ እየጠበቁኝ ነው በላችሁ። ለነገሩ አሁን ሙቀቱም መጥቷል ተባቸው ብርድ ጊዜ አልፏል። እና ይሄን ያክል አይደለም የፍቅር ህይወት። አሁንም ፍቅር ላይ አይደለም ስራ ምናምን የቲክቶክንም ነገር ማስፋፋት ፈልጌያለሁ። አው በዛ ላይ ነው ፎከስ እያደረኩ ያለሁት። አሁን ቲክቶክ አነሳ አይቀር ቢያንስ የዛሬ 1 አመት እንዳልከው በአንድ ወር ከስንት አንድ ወር ሞልቷል። አንድ ወር ከ15 ቀን ሆኖኛል። አስበው በአንድ ወር ውስጥ ጤን ያልክ ከጽኑ ከፈጠርክ ቢያንስ ከ1 አመት ከ2 አመት አይደለም ቢያንስ በዚህ በ3 ወር በ4 ወር በ5 ወር ውስጥ ፈላው ወርከር ምን ይዞልን ይመጣል? ኦኬ ፈላው ወርከር ትልቅ ነገር ይዞ ይመጣል ማለት በዱባይ በኩል አሁን እዚህ ጋር የተጠየቅኩትን ነገር ሆነ ደግሞ ከዚህ በኋላ የሚመጡት ልጆች ፋውል እንዳይሰሩ ልክ በቃ እንትን ብዬ እንዳወራ ሙር አድርጌ እንዳወራ ቁጭ ብዬ ደግሞ አሁን ጊዜ እያገኘው አይደለም ቪዲዮ ለመስራት ምናምን ትንሽ አጠር ያሉ ቪዲዮችን ነው እየሰራው ያለሁት እና በቁም ነገር ተወስዶበት ሲሪየስሊ ሆኜ እንዲሁ እንደ ኢንተርቪው አድርጌ ለፈላው ወርከር ፋሚሊዎች በጣም ሰፋ አድርጌ ማውራት ፈልጌያለሁ። በእንደዛ አይነትም ቪዲዮ መጣለው። እዚህ ደግሞ ዱባይ ላይ በአሁኑ ሰዓት ስራ አጥቶ በጣም የሚቸገሩ ወንድም እህቶቻችን አሉ እና እነሱን አሁን እኔ እዚህ ካምፓኒ ናይስ ካርፔት ካምፓኒ እኔ የምሰራበት ካምፓኒ ላይ 2 ልጆችን አምጣ ብሎ ነበር። 2 ልጆች አምጣ ላይ ያለ ኮሚሽን ነው አምጥቼ ያስገባዋቸው።
ለምን ተቸግሯል እነሱ ኮሚሽን ማግኘት አይችሉም ገብቷል እዚህ ጋር መጥቶ ቢሰሩ እኔንም ያግዙኛል ራሳቸውንም ያግዛሉ እኔ ስራ ጫና አይኖርብኝም አንድ ላይ ተባብረን ከሰረን ገብቷል እንደዚህ አይነት መጠቃቀም ብዙ ወንድም እህቶቻችን አሁን ጥሩ ቦታ ላይ ያሉ አሉ ጥሩ ቦታም ላይ ያልሆኑ አሉ ስራ አጥቶ የሚቸገሩ ማለት ነው ካንስሌሽን ይዞ በፍሪ አይዲ ያሉ በጣም የሚቸገሩ አሉ እነዛን ስራ አጥቶ ከሚቸገሩ እንደኔ አይነት ስፔስ የሚያገኝ ሰው ካለ በካምፓኒ ሰው ኢንቫይት አድርጎልኝ ብሎ የሚጠየቅ ሰው ካለ ያለ ኮሚሽን አምጥቶ በማስገባት ምንም ኮሚሽን ሳይቀበል በቃ እንደ ኢትዮጵያዊነት በመርዳት ከሆነ ወንድም እህቶቻችንን በመርዳት አሁን ሁለት ሰው እኔ ከመንገድ አነሳው ማለት እኮ ነው አሁን እነሱ በካንስሌሽን ናቸው እንትን ቢቆጥርባቸው ገብቷል ቀራማ ቢቆጥርባቸው የነሱ ህይወት ይበላሽ ነበር ግን ከእግዚአብሔር በታች እኔም የሆነ ነገር አድርጌ እግዚአብሔር ስራው ሊሰራ ሲፈልግ በሰው ነው የሚደረገው እኔም ትንሽ አቅሜ የፈቀረው ነገር አምጥቼ ሰርቻለሁ ስለዚህ እንደዚህ እንዲያደርጉ ጥሩ ቦታ ላይ ያላችሁ ዱባይ ውስጥ አሪፍ ቦታ ላይ እየሰራችሁ ያላችሁት ደግሞ እርግጠኛ ነኝ ካምፓኒ ላይ ሆናችሁ ከሰራችሁ ሰው ትጠይቃላችሁ ሰውም ደግሞ በኮሚሽን ታስገባላችሁ አውቃለሁ አሁን እንደ ሐሳብ ለመስጠት ያህል ማለት ነው ከላይቭ በኋላ ከእንትኑ በኋላ በደንብ እናወራበታለን ግን ሐሳብ እንደመስጠት ያህል አሁን ለምሳሌ ሁለት ሰዎች አስገባው ብላል ይሄ ምንድነው የሚባለው በቃ እንዳልከው ነው ይሄ ምንድነው የሚባለው ማሰብ የሚፈልግ ነገር ሰውነት ነው በቃ ሰው መሆን በቂ መርዳት እና ምንድነው የሚባለው ወንድሙ ጂራ ራሱ ዘፍኗል ተዝብቆ ከፉም ሰራ ጥሩም ሰራ ሁሉም የእጁን ያገኘዋል ስራ የሚፈልግ ሰው አለ በዚህ ውስጥ በዚህ በኩል ደግሞ በካምፓኒ ስራ አምጣ የተባለ ሰው አለ አሁን ለምን እንደ ቴሌግራም ግሩፕ ወይ ዋትስአፕ ግሩፕ ለምን አትከፍቱም በፈላ ወርከር ብለ ዋትስአፕ አለን ንስሮቹ ሚል ዋትስአፕ አለን ኦኬ ዋትስአፕ ግሩፕ ንስሩን ታካው እንዴ ወዳቋል አዎ ከነሱ ጋር አሁን የዛኔ ላይቭ ላይ አወራነው ልጅ ኦኬ ከነሱ ግሩፕ ነበር ሁሉ ልጆችን ያገኘሁት ዋትስአፕ ግሩፕ አለ ዋትስአፕ ግሩፕ አለኛ ማለት እኔ እነሱ ጋር ኢንቫይት ነው ያደረኩት እንጂ እኔ ራሴ የለኝም አሁን ወደፊት ከፍታለሁ ብዬ እንደዚህ አይነት ሰውን እረዳለሁ አንድ ላይ ኮንታክት አድርጌ በቲክቶኩ አምጥቻቸው አንድ ላይ ግሩፕ ላይ ሆኖ ስራ ያለው ለሌለው ዋትስአፑ እንደዛ ነው እንደዛ ለማድረግ ነው ያሰብኩት ለምን ቲክቶኩ ላይ ሲሆን ዳይሬክት አይመጣም ታውቃለህ ማለት ግሩፕ ላይ ሲሆን ሰው በቁም ነገር አድርጎ ቮይስ የሚያደርገው ደግሞ ስራ ካለ ምናምን ሎኬሽን የሚላላኩት ነምበርም እዛ ስላለ ቶሎ ነው የሚወዙት እና የዋትስአፕ ግሩፕ ከፍታለሁ በቅርብ ጠብቁኝ ነው ማለት ይሄ አሪፍ ነው እኔም እንዳልኩ ሐሳብ ይስጥ ነበር አሁን እየሰራችሁት ከሆነ በቃ ኦልሞስት ችግሩን ቀርፋችሁታል እኔ እንዳልኩ ግን ስራ የሚፈልግ ሰው ካለ ስራ ካለ የት ይገናኝ ብዬ ነው እኮ እዛ ዋትስአፕ ላይ ልክ ነሽ እኔ ልነግርሽ ነበር አይ በደምብ እኔም እንትን እናደርጋለን እናስተዋውቀዋለን የሆነ ዋትስአፕ ግሩፕ ይሄ አሪፍ ነው ሌላስ እንደዚህ አሁን ይሄ አሪፍ ፕሮጀክት ነው ይሄን በነገራችን ላይ ይሄን አቅጃለሁ ደግሞ በቃ ከኢትዮጵያ የሚመጡ ሰዎች እንዳይጭበረበሩ ዋንኛው አላማ ለምን እነሱ ከዛ እየመጡ ካልተጭበረበሩ እዚህ ያሉትን ነገር አይቸገሩ ገብቷል ዳይሬክት በካምፓኒ ከመጡ በካምፓኒው ስራው ላይ ነው የሚሰማሩት በደላላ አይጭበረበሩ አኮሞዴሽን በማጣት አይጭበረበሩ በምግብ ሁሉንም ነገር ካምፓኒው አዳፕት አድርጎ ነው የሚያስገባው ስለዚህ በካምፓኒ ቢመጡ ባይ ነኝ በሰው በሚያገኙ ሰው ከሚመጡ በካምፓኒ ቢመጡ ይበልጥ ተጠቃሚ ናቸው ታልቅ ይሄ ካምፓኒዎች ማለት የሀበሾችም ደግሞ ኢንቫይት እኮ ያደርጋሉ በሰው በኩልም ኢንቫይት ያደርጋሉ አሁን ላይፍ ኢን ዱባይ ምናምን ያመጡ ያስገባሉ እና እንደዛ አይነት ሰዎችን ኮንታክት አድርጎ ወደ ስራው መግባት ዋይድ ፕሮካስት እኔን አክብረኝ ስለመጣህ በእውነት አመሰግናለሁ ላይክ አለ አይደል ሰው ይሄን በሚባል አይነት ደረጃ የራስን ጊዜ ሰውተ እስከዚህ እኔ እስካለውበት ቦታ ስለመጣ በጣም አመሰግናለሁ እንደኔ ያሉ ብዙ አቅም ያላቸው አቅማቸውን ያላሳዩ ወንድሞች እህቶች አሉ አቅም ከቻለ ይርክ ኢንቫይት ብታረጋቸው ደግሞ በቃ እኛም እንረዳለን በነገራችን ላይ አዲስ ጀማሪ ነው ቲክቶኩን ምናምን ፎሎ አድርጉለት እኔ ጋር ሰው ሲመጣ እኔ ያስገብቼ ፎሎ ምናምን አስደርጋለሁ የኔ አባት እና እንደዛ ነው ማለት ነው መንፈስን የሚያድስ የእግዚአብሔር ቃል ምንድነው በቃ እኔ የጥበብ መጀመሪያ እግዚአብሔርን መፍራት ነው የጥበብ መጀመሪያ እግዚአብሔርን መፍራት ነው እግዚአብሔርን ከፈራ ደግሞ ሁሉንም ነገር ታደርጓል አቅም ይሆናል ብርታት ይሆናል ጉልበት ይሆናል እሱ ቃል ነው እኔ በቃ ገብቷል የጥበብ መጀመሪያ እግዚአብሔርን መፍራት ነው እግዚአብሔርን ከፈራ ሁሉም ነገር ይከናወንልሃል መንገድ ለመንገድ ይሆንልሃል ገብቷል በቃ በተቻለ አቅም በቃ ቃል በየሃይማኖታችሁ መጠንከር ገብቷል ስደት ላይ ስትሆን እርግፍ አድርገው ሁሉንም ነገር ትተዋለህ ግን በመንፈሳዊ ህይወት ጠንካራ መሆን
እና እኔ በዛ ቃል ነው ራሴን ተበረታተው። ይሄ በጣም አሪፍ እና በስተመጨረሻ ለመጠቅለል ያህል ማለት የምትፈልገው ማመስገን የምትፈልገው ሰው ካለ? ኦኬ እኔ ማለት የምፈልገው በመጀመሪያ አመሰግናለሁ አንተን የኔ አባት። እኔም በጣም አክብረህ ስለጠራኸኝ እዚህ ድረስ በጣም አመሰግናለሁ ለነበረው መስተንግዶ። በልቼ ጠጥቼ ምንም በጣም እኔ አክብረህ ስለመጣኝ እግዚአብሔር ያክብረህ ነው የምለው። እኔ ሌላ ምንም አይደለም። እና እዚህም ጋር እዛም ጋር የምትከታተሉኝ ውድ ፋሚሊዎች፣ የዋይድ ፖድካስት ፋሚሊዎች እናንተን በቃ ማለት አፕሪሺየት አድርጉ። ይሄ ቪዲዮ ቫይራል ከወጣም ነገ ሌላ ሰውን እንደዚህ ኢንቫይት ያደርጋል። በነገራችን ላይ እግዚአብሔርን እንደ ሳውዲ ጠረፍ ሄዳለሁ ብለህ እንትን አውርታ እስካሁን 10,000 ላይ ካልገባም እንጂ ወይኔ ይሄን እሺ ማን ያስባል? ሰው አንድ ሰራተኛ ሆኖ እንዲህ ገና እየተነሳ ያለ ሰው እንዲህ ካሰበ ይሄ ጌታን ጋይሶች አፕሪሺየት መደረግ ያለበት ልጅ ነው። መበረታታት ያለበት ልጅ ነው። አበረታቱት። ስንቱ እንትን ብሎ የለ እንዴ ትልቅ ደረጃ ላይ ደርሶ የለ እንዴ አንተ ደግሞ ምን ያንሳል? እንደዚህ ሰውን እየመጣ አክብረ ኢንቫይት ካረክ ኢንተርቪው ካረክ የኔ አባት እና እንደዛ አድርጉት፣ አበረታቱት። እኔም በቃ በሚችለው ነገር የኔ አባት ከጎኔ ነኝ፣ አንተም ከጎኔ ትሆናለህ እና በቃ አመሰግናለሁ። እናንተንም ወዳችኋለሁ ጋይሶች። በቃ ስለ የነበረንን ጊዜ እስከ መጨረሻው ድረስ የተከታተላችሁ ሰዎች ካላችሁ ፈጣሪ ያክብርልን እና እናመሰግናለን።